ሽማግሌ ልልክ ነው ልልሽ ነው የመጣሁት። ማዘን አለ፣ መደሰት አለ ያባሻ ብዙ ነገሮች አሉና ያን ነገር እውነት ከዚህ ሰውዬ ጋር ፊት ለፊትሽ ከቆመው ሰውዬ ጋር ለማሳለፍ ዝግጁ ነሽ? እኮ የውሸት ነው። እኔ ጋር እየቀለድሽብኝ ነበረ። ነው እየቀለድሽብኝ ነበር። ምን መረ አሰላሙ አለይኩም እንዴት ናችሁልኝ? ኤምጄ ፋሚሊ የኛ ፋሚሊዎች አላችሁ? እኔ በጣም ዳኔ ሁሌ እንደምላችሁ እናንተ ደህና እንድትሆኑልኝ የምንጊዜ ምኞቴ ነው። ዛሬ የመጣሁላችሁ በትልቅ የኔ ፍላጎት በሆነው የእናንተን ፍላጎት እንዲሁም ደግሞ ሰሞን ነው የሷን ፍላጎት ይሆናል ብዬ አስባለሁ። ያ ምን መሰላችሁ? ሽማግሌ ልልክ ነው ልላት ነው ለማክራት ነው። ሽማግሌ ልልክ ነው፣ ኒካ ማሰር አለብን። እስከ መቼ? እኔም በጣም አንቺም እንደዛው ምናምን ነገር ለማክራት ነው። ምን አለ መሰላችሁ? ሁሉም ነገር የተጀመረው እናንተ ፊት ነው። ያም ብዬ ነው እናም ማወቅ ስላለባችሁ ብዬ እናንተ ፊት ጀስት እናንተ ላዋራችሁ ብዬ ነው። ልክ ነኛ ሲመስለኝ እንደዛ ነገር መስሎኛል። እና ኒካህ ማሰር አለብን እና ጀስት ሽማግሌ መላክ አለብኝ ምን ትያለሽ ብዬ እስኪ ጠይቃታለሁ። ደስ የሚላት ነው ይመስለኝ፣ አላቅም። ብቻ የእሷን ምላሽ ምናምን ነገር ጀስት አብረን የምንሰማው ይሆናል። ያው መጠየቅ አለብኝ ብዬ ስላሰብኩኝ ነው። እና እናንተም ማወቅ አለባችሁ፣ እሷንም መጠየቅ አለብኝ ምናምን ነገር እንደዛ ብዬ ስላሰብኩኝ ነው። እስከ መቼ አይደል? እስከ መቼ? እና እስኪ ደውዬላታለሁ። በአስቸኳይ ነው የምፈልግሽ ዛሬ በቃ ለጸብ ምናምን እንደዚህ እንትን ብዬ ነው የጠራኋት። ይሄ ምንድን ነው እንዴት ምናምን ነገር ብዬ ከአንቺ ይሄን አልጠብቅም እና በአስቸኳይ እፈልግሻለሁ። ከሰፈርሽ ጀርባ ባለው ቀይታለሁኝ እየመጣች ነው፣ ወይ በዚህ ጋር ወይ በዛኛው ጋር ነው ብቅ የምትለው። እስኪ እንጠብቃት። የኔዋን ድንቡሽ ቡሽ እንጠብቃትና የምትለውን እንሰማለን። እስኪ የእሷንም ምላሽ ምናምን ነገር ከእሷ እንጠብቃለን። ጀስት እጅግ በጣም እወዳችኋለሁኝ። ከእሷ ባይበልጥም ነግሬያቸዋለሁ፣ ከእሷ አይበልጥም። እስኪ እንጠብቃት። ለማንኛውም ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀመረ ደሞ እንደምን አለ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀመረ ደሞ እንደምን አለ እንዴት እንደዚህ ታደርጊኛለሽ? አረ አምኜሽ ቆይ ምን አድርጌ ነው? ለምንድን ነው እንደዚህ ያያሮርኩ? አምኜሽ ነበረ። አምኜ ምን አደረኩ? ምን አድርጌ ነው? ሰላም ትለኛለች እኮ ምን አድርጌ? አምኜሽ ነበረ ነው ያልኩሽ። ሰላም ማመን ነው። ካሜራ ደግሞ ደቅና እና አላቅም። እነሱ ፊት ነው ስቲል ያዋራድሽኝ። ማን ነው ሰውየው? ማለት እኔን የውሸት ነበር እንትን ስትይ ነበር እኮ የውሸት ነው። እኔ ጋር እየቀለድሽብኝ ነበረ። ረፋው ቦገና ነው እየቀለድሽብኝ ነበር። ምን መረፍ ምናምን አትበይ። ፍራንክ ያረከ ከሆነ አያችኋታ። በቃ ይሄ ነው ችግሩ። እኔ ቁም ነገር አወራታለሁ፣ እሷ ትቀልዳለች። እስቲል ሁሉም ነገር እየቀለደች ነበር ማለት ነው። ሁሉም ነገር ሰላም መቀለድ የምታወራው ባላ እንዴ ነይ ቶሎ እያልክ ያሯሯት ከመጣይ እንዴት ታረፍጃለሽ? እስካክጂ ይድርሳ ጠይቀፊ እባክሽ። Hey my pretty girl. ለምንድን ነው አስደነገጥከኝ? ለምንድን ነው አስደነገጥከኝ? መታለች። ይሄው እንዴት ነው አልደመቀም ድባቡ ሰፈሩ ምናምን ነገር ላቅስበት አናደደኝ። ምን አጠፋው? ይወይኔ አለሽ ተካክመሻል። እባክሽ እኔም ደክሞኝ ነበረ። በእንትን ነው ቀኑ ከሰዓት አካባቢ ነውና 10 ተኩል 11 ሰዓት እና ለዛ ነው። ግን እኔ ስታይ ልለቅሽ ይገባል።
ታዛጋለች እንደ ጭራሽ በቃ ባት መጣ ይሻላል። እኔ ከቡና አልበልጥም እና በደንብ አድርገሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኚኝ ጀመረ ደሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ወጣልኝ። መጀመሪያ የኔን እና ያንቺን የሆኑ ፋሚሊዎችን ሀይቢያቸው ሀይ የምትያቸው ከሆነ እስኪ እንደዚህ ዞር ያዡ። ሰላም እንደምን አላችሁ? ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ያለው ጋይስ። አስደንግጠኝ ነበር ምን አጠፋው ብዬ፣ ግን አላጠፋውም። ደግናችሁ እንዴት ናችሁ? ደህና ናችሁ ወይ? ለምፈልገኝ ነው ግን እያልከኝ ናፍቄ ነው። ኦር ቪዲዮ መስራት ፈልጋለሁ ነው አልገባኝ። ምን ፈልጋክ ነው? ምን ፈልጎ እንደሆነ አላውቅም። እኔም ናፍቃችሁኛል፣ ደግሞ እወዳችኋለሁ። ብዙ ተወዱ ልጆች እዚህ ጋር እያስቀመጣችሁ ነው። እኔም እወዳችኋለሁ በጣም። ከኔ በላይ ደግሞ አላህ ይወዳዳችሁ። ቀጣይ እንትና ጨረሰችኝ። ሶለም አይፈለከኝ ጸይ ምን ያለ ልበለ ዶብለል ያለ ቁመቱ ዘለቅ ያለ ጥርሱ ምናምን ገፋፍቃይ ነበር። የናፈቀ ሰው አላውቅም። አራት አስመስላለች። አንድ ሰፈር ተቀምጠን ግን ብዙ አንገናኝም። ስልክም አልፎ እሱ ነገር ግን እያሳስበኝ ይሻላል። ያወጣል እኔ ማንን እያወራ ነው ታዲያ? አንቺ ደግሞ እንትን ይሁን ያን ሰዓት ራሱ ማወራቸው ሰዎች አሉ። ገባሽ? ያንቺ ሰፊ ጊዜ ያለሽ እና ለዛ ሰፊ ጊዜ ያለሽ ባክሽ። ዛሬ አሁን ላማክርሽ የፈለኩት ነገር አለ። አይደለም አሁን ያወራኝ ምንድነው? ሰፊ ጊዜ ያለሽ አሁን ተገናኘን ለምሳሌ አይደለ? እስከንለያይ ቢያንስ አንድ ሰዓት ምናምን አለሽ። ያንቺ ነኝ ተጓል ስልካወራለሁ ምናምን ነገር እንደዚህ አሁን ጓደኛዬ መሰልከኝና እንደዚህ ላጠፋ አሁን ጓደኛዬ መሰልከኝ ነው። ስዊሪ ሽማግሌ ልልሽ ነው የመጣሁት። ሀቂቃ ዛሬ ቁም ነገር አለ። እስከ መቼ ሽማግሌ ወግ ባህላችን ሽማግሌ ማለት ንካ አይደለም። ሽማግሌ እንትን ተይዛለች። በቃ ያዙልኝ ነገር አልገባኝ። እንዳሰጡብኝ ለማንም አስቀምጡልኝ እንደዚሁ እንዳለች የጋብቻ ሽማግሌ ነው የምትለኝ? ወላሂ ሴት ልጅ የሚያከብራትን የሚወዳትን በስነ ስርዓት እናት አባቷ ጋር ሄዶ ሽማግሌ እንደሚልክ ማለት ደስ የሚል ነገር የለም። ማለት የምር ደስተኛ ነሽ ማለት ዝግጁ ነሽ? ታውቂያለሽ? በነገራችን ላይ የሰው ልጅ ሲጋባም ሆነ ላይ ሽማግሌ ሲልክም ኦልሬዲ ለመጋባት ንካለ በቃ እና ከዚህ በኋላ ያለውን የህይወት ጉዟችንን ላይክ አንድ ለማድረግ ነው አይደለ? ያ ማለት መታመም አለ፣ ማዘን አለ፣ መደሰት አለ። ያባሻ ብዙ ነገሮች አሉና ያን ነገር እውነት ከዚህ ሰውዬ ጋር ፊት ለፊትሽ ከቆመው ሰውዬ ጋር ለማሳለፍ ዝግጁ ነሽ? ያ የምር ዝግጁ ነሽ? ዝግጁ ነኝ።
ግን ማለት ነው ችግሬን ተቋቁመሽ ይሄ ኝኝኝኝ አይበልብኝ ያልሽውን ባህሪን ችለሽ አይደል ከወደዱስ ከመናምኑ አይደል የሚባለው እኔንስ ችለኸኝ እቺንማ ቢያቅተኝም የኔ ባሪ ከበር እንዴ አይቁም ነገር የኔ ባሪ አይደለም ትንሽ እንደ 3-4 ኩንታል በዚህና በዚህ ቢከብደኝ እንጂ ስቀልድሽ ነው ወላሂ አይ ጥያቄ ደግሞ እኔ ማለት ነው ጥያቄ ትላንት ዘግተናል አይ ጥያቄ ላይ በእናትሽ እኔ ኮን ሰርግ ያልከኝ ነው ኦሬዲ ሽማግሌ እንዴ መጠየቅም አለብኝ ምን ማለት ነው ተረጋጋጂ ምን አቀሻለሁ ተጉዳጉድሽ አቀሻለሁ እሱን ሳይሆን ይልክ ባይዘ ወይ ተጋበይ ኦኬ ጉንፋን ይዞኛል ሶሪ ነው አይዞክ እና ስለደጋከመኝ ነው እንጂ ከጀስት ሂንቱን እንደዚህ ከነገርናችሁ ጫፉን በውስጥ እናወራበታለን እኛ ደግሞ ኖ አይ አይደለም ተመልካች ኦሬዲ እዚህ ጋር ምንም የተደበቀ ቢታኒያን ከስር መሰረት የመጣሁበትን ጠንቅቀው ያውቃሉና ኦኬ ሶ እነሱም መስማት የሚፈልጉት ነገር ይኖራል ብዬ አምናለሁና ወይ ካንቺ ጋር ነው ከሆነ የሚፈልገው እኮ አዳምጠኝ እሺ ይሄ ሶሪ ለንግግር ይሄ የምጠቀመው አማርኛ ካልተመቸክ እንትን በለው በመልካም አስበውና ላይክ ይሄ የወጣትነት የአፍላነት ላይክ እንዲመሩት ምናምን ነገር እሱ ነገር በቃኝ ሁሉ ነገር ታሟላለኛለች ቢታኒያ ማለትም ታሟላለች በሚስትነት ደረጃ በእናትነት ደረጃ ላይክ ሚስት ሆና ለቤተሰቦቼ የምትመጥናት ሚስትነቷን ትመጥናለች ብለክ ውስጥና ታምነከው ሲሪየስ እውነት ሁሉ ነገር ማለትም ደግሞ ላይክ ከዕለታት አንድ ቀን እኔ ማለት ድጋሚ መሰበር ማዘን ምናምን ነገር አልፈልግም ሰው ከዕለታት አንድ ቀን ሌላ ሆነክ ሌላ ይሄ ቆሞ እዚህ ጋር ቆሞ የሚያወራኝ ወንድ ተቀይሮ ሌላ ሰው ሆኖ ካየሁት ይከብደኛል ብቻ አይደለም just serious ይከብደኛል ሶ ያ ነገር ቅድሚያ አንተ ራስህን ሬዲ አድርገው እኔን እንደዛ አይነት ጥያቄ ከመጠየቅህ በፊት ከራስ ጋር ጊዜ ታይም ወስደህ ማለትም እኔ አሁን ይሄ የመሯሯጡ ሶሪ ለንግግሬ ከደበረ እንትን በለው በመልካም አስበውና ይሄን ነገር መሆንም አልፈልግም ላይክ ሐላልን ነው መኖር የምፈልገው አይነት ሌላው ደግሞ ቢታኒያ ትመጥነኛለች በሁሉ ነገር just ይሄ እንዴት ነው ምናምን ነገር እንዴት ነው አማርኛ ታው እና ይሄን ነገር እንትን ትልልኛለች ብላ አስብበት እና ከዛ ደግሞ በደንብ አውርተንበት ከዛ ወደ ትልቅዬ ውሳኔ ወደ ግድዬ ውሳኔ እንሄዳለን ነው እንደዚህ ማለት ብዙዎቻቸው ኒካ አድርገን ብንለው እርግጥ ነው ኒካ በረካ አለው የራሱ የሆነ ርዝቅ አለው ግን አስቀድማችሁ በደንብ ሳትግባቡ ሳትጠናኑ ሳትሉ እንዲዘው ብላችሁ የገባችሁበት ነገር ብዙ ዋጋ ያስከፍላችኋል ነው ሶሪ አይደለም ጀስት ለነሱ ነውና ምንድነው በደንብ አድርገን ቆም ብለን ብናስብበት ሞር የተሻለ ነው የማስበው ተረፈ ደግሞ እኔ ያው እንትኔ ጥያቄ አቅርቤልሃለሁ አይ እኔ ይሄን ነገር ወጣዋለሁ ብለህ የምትል ከሆነ እኔ ሚስትህ ነኝ ካልክ እበላለሁ አይ ካልክ ግን ዛሬ ላይ ሆነህ ደግሞ ነገን ስታስበው ደግሞ ዋው አሪፍ ነውና እንድትጨነቅ ፈልጌ አይደለም ግን ለሁለታችን የሚጠቅመን ነገር ነው ይሄ የማስበው ተመልካቾችም ብዙ የሚያስቡት ነገር አለ ማለት ይሄ ነገር እነሱም ይፈልግ ጀስት ኒካ ሰሩ ነው የሚሉትና ኒካውን እናስራለን ላይክ ምንድነው ጎረምሳችን በደንብ ይሰብበት እናውራ በደንብ በዛ ነው ጀስት እኔ ሬዲ ነኝ በድጋሚ እኔን እየጠበቃችሁ ነው መልሲ አንቺ ምን እየጠበቅሽ ነው ትላለህ የምር ማለት አስቤበታለሁ ሁሉንም ነገር ሳላስብበት ቀርቼ አይደለም መጥቼ አሁን ላይ እንደዚህ ያልኩሽ ሶ
ማስተካከል ያለብን ነገር ቀስ እናስተካክላለን። በነገራችን ላይ የሰው ልጅ ሙሉ አይደለም አይደለ? አንቺም የሆነ እንትን እንከን ይኖርሻል፣ እኔም እንደዛው ምናምን ነገር እና እሱ ሁሉ እናስተካክላለን። እና በድጋሚ በቃ ጋይስ ለማንኛውም ከተግባባችሁና ካለ ደግሞ ከመዋደድም በላይ መከባበር የሚባል ነገር አለ። እሱ ነገር ካለ ጀስት ሁሌ ያላችሁ ትሄዳላችሁ። ሶ እኔና እሱ ደግሞ በጓደኝነት ደረጃ ባላንበት ታይም ላይ ምንረዳዳ ምንተጋገዝ ሰዎች ነበር። አሁንም ደግሞ ወደ ሂደናልና ማን ተጋገዝበትና ማን ረዳዳበት መንገድ የለም። የኔ ጉዳይ የኔ ኑሮ ካሁን በኋላ